ሰላም የሰዓቱን መረጃ ይዘንላችሁ መጥተናል። በአርሲ ዞን ትናንትናን ጨምሮ ባለፈው ሳምንት ውስጥ ከ30 በላይ ሰዎች መገደላቸውን የአካባቢው ምንጮች አረጋግጠዋል። በኦሮሚያ ክልል አርሲ ዞን ትናንትን ጨምሮ ማለት ነው ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተክርስቲያን ኃላፊዎች ለቢቢሲ መናገራቸውን እንግዲህ ቢቢሲ ዝርዝር አድርጎ ጽፎታል። ጃዋር መሐመድ ባወጣው መግለጫ ድርጊቱን በጽኑ አውግዟል። ግድያው እጅግ አሳዛኝ መሆኑን የጠቀሰው ጃዋር ማውገዝን ብቻውን በቂ አይደለም፣ ጉዳዩ በጥልቀት ተመርምሮ ወንጀለኞቹ ለሕግ ሊቀርቡ እንደሚገባና ለሕዝቡም አስፈላጊ የደህንነት ጥበቃ ሊደረግለት እንደሚገባ አሳስቧል። ትናንት ምሽት በተፈጸመ ጥቃትም ቢያንስ 2 ሰዎች እንደተገደሉ 3 የአካባቢው ምንጮች ለቢቢሲ እንዲሁ አረጋግጠውለታል። ቢቢሲ ያነጋገራቸው 5 የአካባቢው ነዋሪዎችና የቤተክርስቲያን ኃላፊዎች እንደገለጹት በአርሲ ዞን ውስጥ በሚገኙት ሸርካና መርቲ ወረዳዎች ጥቃት መፈጸም የተጀመረው ካለፈው ሳምንት መጀመሪያ አንስቶ እንደሆነ እንግዲህ ተናግረዋል። ማክሰኞ የካቲት 17 2018 ዓ.ም በመርቲ ወረዳ ፈቀርሳ በተባለው ቀበሌ በተፈጸመው የመጀመሪያው ጥቃት 4 ሰዎች መገደላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁ የአካባቢው ቤተክርስቲያን ኃላፊዎችና አንድ ነዋሪ እንዲሁ አረጋግጠዋል። በአቅራቢያው በሚገኝ ስፍራ አባቱ ላይ ጥቃት እንደተፈጸመ የገለጸ ሌላ አንድ ነዋሪ 4ቱ ነዋሪዎች የተገደሉት በጥይት እንደሆነ ተናግሯል። ከዚህ ጥቃት በኋላ ደግሞ እንግዲህ ወደ እነሱ አካባቢ የመጡ ታጣቂዎች አባቱን እግራቸው ላይ በስለት ወይም እንደዚህ በፋስ ማለት ነው መምታታቸውና ቤታቸውን ማቃጠላቸውን ነው የተናገረው። አንድ የአካባቢው የቤተክርስቲያን ኃላፊ ከተገደሉት 4 ሰዎች አንዱ ሙስሊም ነው፣ 3ቱ ክርስቲያን ጓደኞቹ ናቸው። ለምን ክርስቲያን ትገድላላችሁ ስላለ ተባባሪ ብለው እርሱንም ገደሉት ሲሉ ተናግረዋል። ከፍተኛ የሟቾች ቁጥር የተመዘገበበት ሁለተኛው ጥቃት የደረሰው ደግሞ ሐሙስ የካቲት 19 ቀን እንደሆነ ምንጮቹ አስረድተዋል። በሸርካ ወረዳ ጃዊ ዋጩ ቀበሌ በተፈጸመው በዚህ ጥቃት 19 ሰዎች እንደተገደሉ የቤተክርስቲያን ኃላፊዎችና ነዋሪዎች ተናግረዋል። በአካባቢ የሚገኘው ጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አመራርና የአካባቢው ነዋሪ የሆኑ አንድ ኃላፊ ከቀኑ 9 ሰዓት ሳናስበው መጡብን፣ ከዚያም በኋላ የሆነውን አድርገው 21 ሰዎች በጥይት ጨርሰው የፈለጉትን ነገር አድርገው ገቡ ሲሉ የተፈጠረውን አስረድተዋል። 2 ዘመዶቻቸው መገደላቸውንም አክለዋል። ነዋሪዎቹ የተገደሉት በየተገኙበት እንደሆነ የሚናገሩት ምንጮቹ መንገድ ላይም ቤተክርስቲያን ውስጥም ጥቃት እንደተፈጸመ ገልጸዋል። ሐሙስ ዕለት የተገደሉት ነዋሪዎች በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በጅምላ መቀበራቸውን ተናግረዋል። ይህን ተከትሎ ነው እንግዲህ በአርሲ ዞን ሸርካ ወረዳ በኦርቶዶክስ እምነት ተከታዮች ላይ ዳግም የተፈጸመውን ግድያ አስመልክቶ የኦሮሞ ፌዴራሊስት ኮንግረስ አባሉ ጃዋር መሐመድ ባወጣው መግለጫ ድርጊቱን በጽኑ አውግዟል። ግድያው እጅግ አሳዛኝ መሆኑን የጠቀሰው ጃዋር ማውገዝን ብቻውን በቂ አይደለም፣ ጉዳዩ በጥልቀት ተመርምሮ ወንጀለኞቹ ለሕግ ሊቀርቡ እንደሚገባና ለሕዝቡም አስፈላጊ የደህንነት ጥበቃ ሊደረግለት እንደሚገባ አሳስቧል። ጃዋር በማህበራዊ ገጹ ላይ ያጋራውን ጽሑፍ እንግዲህ እንደሚከተለው እናቀርብላችኋለን። በአርሲ ዞን በሸርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም መፈጸሙ በጣም የሚያሳዝንና የሚወገዝ ነው። ማውገዙ ብቻ በቂ አይደለም። የዚህ በተደጋጋሚ የሚፈጸም የጅምላ ግድያ ጉዳይ በጥልቀት ተመርምሮ ወንጀለኞቹ ታውቀው እንዲቀጡ፣ ወንጀሉም ዳግመኛ እንዳይፈጸም አስፈላጊው ጥበቃ ሊደረግ ይገባል። ከዚህ በፊት የተፈጸመውን ግድያ ለመመርመር ወደ አካባቢው ተሰማርቶ የነበረው የኢትዮጵያ የሃይማኖት ተቋማት ጉባኤ ግድያው ሃይማኖት ተኮር እንዳልነበረና ገዳዮቹ ማንነታቸው ያልታወቀ ታጣቂዎች እንደሆኑ የሚያሳይ አወዛጋቢ ሪፖርት አቅርቦ ነበር። የአሁኑስ ግድያ ሃይማኖት ተኮር ነው ወይስ አይደለም? የእነዚህን ገዳይ ታጣቂዎች ማንነት ለማወቅ ለምን አዳጋች ሆነ? መንግስት ለሌሎች ግድያዎችና ወንጀሎች ወዲያው ፈጥኖ አማጺ ቡድኖችን በመወንጀል ይታወቃል። ለዚህኛው ግድያስ ምነው ከተመሳሳይ ውንጀላ ተቆጠበ? ለእነዚህና ሌሎች ጥያቄዎች መልስ ለማግኘትና ፍትህን ለማስፈን ገለልተኛ የምርመራ ቡድን ማቋቋም አስፈላጊ ነው። ይህ ደግሞ የመንግስትን ፈቃደኝነትና ትብብር ይጠይቃል። መንግስት ገለልተኛ ምርመራ እንዲካሄድ ለመፍቀድና አስፈላጊውን ትብብር ለመስጠት ዝግጁ ነው።
አብረን የምናየው ይሆናል። ፈጣሪ የሟቾችን ነፍስ ይማር፣ ለወዳጅ ዘመድ ብርታቱን ይስጥ፣ ህዝባችንም ይህን ተደጋጋሚ ሞትን ይብቃ ይበለው ሲል እንግዲህ ጃዋር በማህበራዊ ትስስር ገጹ ላይ አስፍሯል። ትናንት እሁድ ሌሊት ላይም በዚሁ ሸርካ ወረዳ ቢያንስ 2 ነዋሪዎች እንደተገደሉ አንድ ነዋሪና አንድ የቤተክርስቲያን ኃላፊ ለቢቢሲ እንግዲህ ዳግመው አረጋግጠዋል። በትናንቱ ጥቃት አዛውንት የሆኑ 2 ወንድማማቾች ቤታቸው ውስጥ እንደተገደሉ ገልጸዋል። ሌላ የአካባቢው ነዋሪ በበኩላቸው የተገደሉት 5 ሰዎች ናቸው ነው ያሉት። የመርቲ ወረዳ አስተዳዳሪ አከሌሌ ገና ጥቃቱን መፈጸሙን ለቢቢሲ አረጋግጠው ጥቃቱ ሃይማኖት ተኮር አይደለም ብለዋል። ከ4ቱ ሟቾች ውስጥ አንዱ ሙስሊም መሆኑን የጠቀሱት አስተዳዳሪው መጀመሪያ ጥቃት የተፈጸመው ሙስሊሙ ነዋሪ ላይ እንደሆነ ገልጸው ሌሎች 3 ክርስቲያኖች የተገደሉት ሙስሊሙ ሲጠቃ በመከላከል ላቸው መሆኑን ተናግረዋል። አቶ ከሊል ጥቃቱን ሸኔ ሲሉ የጠሯቸው ታጣቂዎች እንደፈጸሙት ነው የገለጹት። በተፈጸመው ጥቃት 4 ቤቶች እንደተቃጠሉም አክለው ገልጸዋል። ከጸጥታ ኃይሎች ጋር ወደ አካባቢ በመሰማራታቸው ዝርዝር መረጃ መስጠት እንደማይችሉ የገለጹት የወረዳው አስተዳዳሪ የጸጥታ ኃይሎች ከታጣቂዎች ጋር የተኩስ ልውውጥ ማድረጋቸውንም ነው የተናገሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ቅዳሜ የካቲት 21 2018 ዓ.ም ባወጣው መግለጫ በምስራቅ አርሲ 21 ንጹሃን ኦርቶዶክሳውያን በግፍ መገደላቸውን በህይወት የተረፉም ታግተው ያሉበትን የደረሱበት እንደማይታወቅ ገልጾ ከ10 በላይ አባወራዎች ቤትና ንብረት በቃጠሎ መውደሙን አስታውቋል። ቋሚ ሲኖዶሱ በንጹሃን ላይ የተፈጸመው ግድያ በሃይማኖት ስም የተፈጸመ ነው ያለ ሲሆን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም ብሏል። ሲኖዶሱ አክሎም ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ዓላማው በማድረግ ጥቃቱ መፈጸሙን ገልጿል። የእስልምና ሃይማኖት ተከታዮችና ህዝበ ክርስቲያኑ በጋራ ሊያወግዛቸው ይገባል ሲልም አክሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እሁድ የካቲት 22 2018 ዓ.ም ባወጣው መግለጫ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለው ጠቅላይ ምክር ቤቱ ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች ህዝቦች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲል ነው የገለጸው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ደግሞ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል የኦርቶዶክስ እምነት ተከታዮች ጥቃቱ በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ ነው ብሎታል። የክልሉ መንግስትና የአካባቢው መስተዳደር ችግሩን ለመፍታት ጥረት እያደረገ ነው ያለው ቋሚ ሲኖዶስ ጥረቱን እንዲያጠናክር ወደፊትም ችግሩ እንዳይደገም ከመሰረቱ የሚፈታ እርምጃ እንዲወስድ እንግዲህ ጠይቋል።